ሞክረኛ እኔ የምልህ መሬቱ ምን ለመሆን ፈልገህ ነው ያረስከው? እንዴት ማለት የእናቴ አባቴ መሬት አንተ ማን አራሽ አርጉሾ መህና ነው እኩል ስንት ቃርገን ሳንካፈለው በሬ ጠም ያረስክበት መካፈል የእናቴ አባታችሁን ጉዳይ ባቀን ነው ሳይወጣ መሬት እንካፈል ስትይ ትንሽ አይከብድሽም? ስማ ሙሉ ቤት ይዘህ ቁጭ ብለህ እሱ አይበቃም? ሙሉ ቤት ቢይዝስ ያንቺንም የኔንም እህት እያሳደግኩ እንጂ ዝም ብዬ መሰለሽ እንዴ? ዝም በል ወግህን አጠርቅ። ለማንኛውም አንድና አንዱ ሳይለይ እዛ መሬት ጠም ያረስክ እንደው ነው በአባቴ ባድማ አርሼ እንዳልበላ እያገድሽኝ መሆኑ ነው? ተናግሬያለሁ። ደግሞ ያችን እርምታሌ ልጅ ስበባታ እሷ ከሆነች ጉዳይ አምጣትና መሬቱን እንዳልኩ አበባስ ምስል ይዛል። በጣም ሸጋ። እንግዳስ እስኪ ሳርስ መጥቶ የሚያስፈታኝ ወንድ አየዋለሁ። ወንድን ሞክር። አሁንማ ወሬን ጠርቅ። እኔ ለማተን ይዤ ያወጡት መሬት አንተ ጉራን ትነፋለህ። እኔስ ብሆን ማመርቶችን ስብስብ አድርጌ እንጂ ዝም ብዬ መሰለሽ? አታሰስቺ አንቺ ሰው ወገኛችሁ ልጅ ነግሬሻለሁ። በላይ ነው ብዬ አሰሳች። ስማ አሸብር፣ ቆይ የእናቴ አባቴ መሬት አስወርሽ እንድቀር ፈልገህ ነው ወይስ ማድረግ የምታደርገው ነገር ጠፍቶ ነው? እሱንማ ፈቅደሽ ዝም ያልሽ ሆነ እኔ ምን እንዳደርግ ትመኛለሽ? ፈቅደሽ? ከመቼ ወዲህ ነው ደግሞ እኔ ፈቀድኩ? እና በዚህ የተነሳ ደም ልቃባ? ለምን አትቃባም? እኔ ልታገባ ስታስለምን ስንት ገመድ መሬት አላት ብላ ልጠይቅ እና ምን እናለው? እናማ በወንድነቱም ቢካለ መክሰስ ነው። ሆነማ ታከሱስ ሳራ እንደው ሌላውንስ ቢሆን ማን ከልክሎ አንዴማ ብታቀምሰው ክሱም አንደርስ ነበር። ቆይ ተይው፣ ያሰብኩትን ብቻ ሚካኤል ያስፈጥምልኝ። ሐሳብ ብቻ ሳይሆን ጉዳዩ ታሎ ብሎ መፈጠም። አሸብር እንዴት አደርክ? ዚያር መስከን ምን ነው ደህና አይደለም እንዴ? ኧረ ደህና ነኝ። ታች ቁልጣባው ያ ጊዜ ጠምዶ አይይህ እንዴ? አይ እዛ እንኳን አይደለም፣ ጓሮ ሊጠምድ መሰለኝ በሬ ይዞ ሲወርድ ነው ያየሁት። ነው በል ደህና ዋል። ምን ነው የሰው ጥሩም አላሰብም። ስመኝ አቤት። ያ ጊዜ ወዴት ነው በይ? እታች ጓሮ እያረሰ ይኸውልሽ ስመኝሽ ጊዜን ተጠንቀቅ በይ። የተፈጠረ ነገር አለ እንዴ? አይ ያቺትሽ ቱ በንዴት ነገር ሳቆሳቆስ አልቀረችም። ይኸውልሽ ጊዜ ቢጠነቀቅ ሳይሻል አይቀርም። እታለም ደህና አይደለችም እንዴ? እሷማ ምን ትሆናለች? እኔ ግን ምንም ደስ አላለችም። ልታቀባችሁ በይ ልሄድልሽ። ጊዜዋ አቤት ስመኝሽ ቁጭ በይ እስኪ። እንደው አሁንስ ጭንቅ እያለኝ ነው። ደግሞ ምን ሆንሽ ነው? ትምህርት ቤት መምሮ የተቆጡሽ? ያንተና የታለም ነገር ነው። ምን እኔና እሷ ነገር ምን ያስጨንቃል? የትና የወንድም ጠብ ምን የት ይደርሳል? አይ እሷ ተልባን ይዘው ቢሆንም ግን ተጠንቀቅሽ። ምንም አልሆነ አታስቢ፣ ያሳስብ። ያ መርዝ ባሏ ምን ሲል እንደሰማው እንጃ በለጠ ተጠንቀቅ በይው ብሎኛል። ማን እኔን? እሷ ተጠንቀቀ? አይ ምንም አልሆነ። እጅ ቤት እጅ ተጠንቀቀ። አታ ሉሌ፣ አረ ሉሌ። አቤት። ናስቲ ወደዚህ። ምን ነው ሰላም አይደለም እንዴ? በደህና ነው። እንደው እችን ወረቀት ለዛ ለጊዜ ብትሰጥልኝ ብዬ ነበር። አንተም ማሰጠው በይ። አይ
አልሰጠኝም ብሎ እግር መንገዱን ቢከዳ እንኳን ምስክር እንድትሆነ ብዬ ነው። የምን ምስክር? የክስ ወረቀት ነው። ወይ ጉድ! የምን ክስ? ጊዜ ልከሰው እሳ ምን አዴ ብለህ ነው የሚስት ወንድ የምትከስ? ደሞ አንተ የእናት አባቷን መሬት አልሰጥም ስላለ ነው። አይ እኔ እንኳን በእህትና ወንድም ጠብ መግባት ስለማልፈልግ አለድም። ተው እንጂ ሉሌ እና አልታዘዝም እያልከኝ ነው? አይ እንደዛ ማለት አይደለም። እኔ ግን ነገሩን ሳየው ጥሩ አይደለም። ኧረ ተው እባክህን ተው፣ አሳድጌ ተው። እኔ እኮ ምን መሰለህ በእህትና ወንድም ጠብ መግባት አልፈልግም እያልኩ ነው። ግድ የለም ዞሮ ተመከሰስ ማንም አያድነው። ማግባቱ ነው እና ይሄ ምን ይገርማል? የኔ ወንድም ያን ሁላ መሬት ተሰጥቶት ያንቺ እህት ግን የእናት አባቷን ንብረት ወንድም ይከላከላል። አበው እኔና አንቺ እንደ ልጅነታችን ዝም እንበል። እኔ ማምን አገባኛ ይልቋንስ ወረቀት ለጊዜ ነው ወንድም ምንድነው ወንድሜና እህትሽ መሬት አካፍለን ብለው የከሰሱበት የክስ ወረቀት ነው። ታዲያ ወረቀቱን በእጁ ነው መስጠት አደራ። የክስ ወረቀት? አዎ ምን አለኝ? አይ አለኝ አቤት ደግሞ ማን ሊያገባ ነው? አረቄ ሰርግ አይደለም እንሽ ለጊዜ ስጥታ ብዬ ነው የተሰጠው። የሰርግስ አይደለም ምንድነው? አረ በደንብ ውስጥ አተቤ ደህና ዋልኩኝ። እንደምን ዋልክ? ደህና እግዚአብሔር ይመስገን። ደህና ነው? ደህና ነኝ። ማተቤ እንደው አንድ ጉዳይ ላስቸግር ነበር። ምና ያያሚኒች ሊኮ የእህታችንን አይደል አግብቶ የሚኖር እሷን አግብቶ እያለ ነባቤ ተሞቶ የሁለት ዓመታቸው ነው። እሱን መሬቱን ስጡ ብሎ ዛሬ ደግሞ የመጥሪያ ወረቀት ላከብኝ። የዚያ ሰውዬ ላይ ተጣላችሁ? አያ እና እንደው እባካችሁ እንደው የሰማ ሰውስ ምን ይል ብዬ እንደው አንተ ትሻላለህ ብዬ እኮ ነው። ልቆጣ እንጂ እዚያ ሰዎች ምላስ ሆነባችሁ ነው የተጣላችሁ። ዋ እንደው ይገርማል እኮ። ቀን ቅጠሩና ልቆጣችሁ እንጂ ሁላችንም፣ እሱንም አንተንም ልቆጣችሁ እንጂ። እኔማ እንደው ፋይሉስ በህያ እንዲህ ነው የሚል የማርያም ዕለት ከዚህ ወዲህ ቅጠሩት። ታዛ በፊት እናንተ እንትን በሉና እኔንስ አይሰማኝም። እንደው እናንተ ትቆጣላችሁ። ሰው ጨምርልኝ አንድ ሰው እንጂ። እሺ አያ መርሻን ልጠይቀውና። አያ መርሻ ጥሩ ሰው ነው፣ ደመኛ ሰው ነው። እሺ እንግዲያስ በለ በቃ እንቆጣለን። ግድ የለም የዚያ ሰው የደግ ሰው ዘር እንዴት ተጣላላችሁ? እሺ በቃ ሰላም እንቆጣለን። እሺ ሰላም አለይኩም። እንቆጣለን። እሺ በሉ ሰላም ያገናኘን። አሜን። በጠዋት ነው ተሎ። እሺ አላስማይ አቤት ነሽ ወዲ ተቆርቆር ያልሽው ፈርቼ ነው አካፈር በበለው ሆነሽ ለመፈሪ ያ ጊዜ ነው የሚያስፈራልሽ እርኩስ። አይ አንቺ ነሽ የምታስፈራሪ። እንደው ታለም ግን የምታረጊው ነገር እውነት ያቀባብራል። ጊዜው መክሰስሽ ጥሩ ነው። እኔ ምታለ ተቆራጭ መሬት የተነሳ ዛሬ እንጂ ስመኝ አንቺ ደግሞ ብዙ ያወቅሽ። አይ ከሱን ተጊዜ በኋላ የማታነሹት ሆነ እህት አለኝ ብለሽ እንዳታስቢ።
አንተዬ ዘንድሮማ እንደው ይቅበላ ሰርጉም እኮ አልተቻለም። የአያንዱ ዓለም ልጅም የማን ያሉት አንተ ደግሞ እንደኔማ እንኳን አገባለሁ ስለ የመከራው ምኑ አረ እንደው የጓደኛ የሚያደርገው ነገር ጥሩ ነው ብለህ ነው አንተዬ። እኔም ተው ያልኩት ነበር ግን ይሸል ይለኛል አልቻለም። እኔማ እንደሰማኸው በዚህ ሰሞን ሽምግልናው ምኑን ብዬ ነበር ግን ምንም አሻፈረኝ ብሏል። ይሰማኝም አልቻለም። እንደው አንተም ቢሆን እኮ ትንሽ ቆርሰ በሰጣቸው ጥሩ ነበር። ያወቀው ምን መሬት አለ ብለህ ነው እንዲው ያለችት እኮ ለኔና ለስመኝሽ ራሱ ብንሸነሽ ነው እኮ የሷን ያለ አይደርስም። እንዲው የሰው ገንዘብ መመልከት ይወዳል አያ ቢሆንም ድራሿን ቆርሰ በሰጣት ጥሩ ነበር። እንግዲህ አንተ ታውቃለህ እና ቤት እንድና ቡና ጠጥተን እንጂ አይ እኔ እንኳን ላይ መንደር የምሄድበት ስላለኝ ያው በዚህ ሳልፍ ላውጋ ብዬ ነው ማጠጥተት ይላል። እንደው ስሞት ለጠጥተት ቶኝ አትለምነኝ። አረ እንደው ባክተው አረ እኔ ምን ለምን ሰው አይደለም ጊዜ ቶይ ልሂድ ልሂድ መፍትሄው እኔ ጋር ያለ ግን ወንድሟ እኮ ያስቸግራል። ወንድሟ አለ እሷን ለማግኘት ስትል ወንድሟን በውለታ መያዝ አለብህ። ወንድሟን በውለታ መያዝ አለብህ። ስለዚህ ሐሙስ ነው ክብል፣ ሐሙስ ቀን ክብል ነው። ሐሙስ ቀን ገብተማ ደረ በጠዋት ዘሊ ትመጣለህ። ስለዚህ እሷ ነገር ያልቃል። አግራው ኪስ አምሶን ታጋርገው ነው ታ ገባ እኮ ግን ከሚወዳት ልጅ ጋር ያለ ሰርግ ቢወስዳት ለሱ ይሻሉ ነበር። እሱሳው እኔንስ አታየኝም እንዴ? ግሪማ አንተ ሳግባ እንጂ በቁም አረጃ አይደል እንዴ? ዋ ዘንድሮማ ግድ ነው አገባለሁ። ማን ብታውቀው ሉሌ ደግሞ ፈጣን እያለን ማንን እንደምወዳት ታስታውስም እንዴ? አንተ እኮ ትገርማለህ። አሁንም ያችን አበቡን አልተውካት ማለት ነው። ኧረ ተወኝማ ብታይ ዘንድሮማ እንደው እየራሰብኝ ነጋ ነው እና ለምን አታስጠይቅ? ተቀበሉኝማ ይቀበሉሃል። መጀመሪያ ሳጠይቃቸው ነው እንዴ እኔ ያመኑልኝ። ግን እንደው ስታስበው ሸሚሉኝ ይመስላል። እሺ ማይሩ ደግሞ አንተን የመሰልክ ልጅ አግኝታ ነው እሺ እንዴ ወንጀለኛ ያስ ሊወስና ደኖሽ ደና ስፈልግሽ ነው ያገኘሁሽ። እና ደና መቼም ለሸጋ ነገር እንደማትፈልገኝ አልጠራጠርም። እሱንማ እንግዲህ ሸጋም ጅልም የምታረጊው አንቺ ነሽ። ለምን ነበር እንዲሁ ቆይ እንጂ የምር እንደው መካሰሱን ፈልገሽው ነው ወይስ
እንዲሁ ተካስቼ መሬት አገኛለሁ ብለሽ ነው? ለምን አላገኝም? አገኛለሁ እንጂ ተንጅታለ እንዲሁ እነዛ ልጆች ተካሰሱ ብንባል እንዲሁ በአፈር ቁርሾ ተካሰሱ ይባል እንዲሁ የሰማ ሰውስ ምን ይላል? ያንንም አካል ከመስጠት ነው ወይስ እቸነፋለሁ ብለህ ገና ካሁኑ ታወቀ? እሱን እዚህ ያር ነው ይዞት ግን እንዲሁ ተይ እንዲሁ እባክሽ ታይ እንዲሁ አይ የምን መንቦቆቅ ነው? ይልቁንስ ነገ ነው ፋይሉ ለመቼ ነው ሰንዳስ እንዳለች ባይ አሁን እንግዲህ የሚሆነውን አብረን እናያለን። መቼም በደንብ የሚሉትን ለምስክሮች ነግራቸዋል አይደል? እንዴታ እስቲ ይሁን የሚፈጠረውን እናያለን። መቼም ተተቸነፈ ያንን ኩስኩሱን ፊቱን እንደማየት የሚያስደስት ነገር የለም። መቼም ዛሬ ውሳኔው እንደሚሆን አልጠራጠርም እኮ። አንተዬ እዳኛ ፊት መቆም እንዴት ነው? ምን እንዳሉን እኔ እንጃ ብቻ። ታዩማ እነሱስ እንደኛ ሰው አይደሉም። እሺ አሁን ቁርሱን እንቅመሰውና እንሂድ እንጂ በእንጂ እንዳይረፍድ ለባብሰሽ እንሂድ። አይ የሰሩትን እንቅመሰው። እሺ አሜን በሊክና ጊዜዋ አቤት አገዳ ይዘልኝ እንድመጣ በእስቲ ታዲያ ፋይሉ እንደርኩ ያወቀ ሰው አጥረም እንዲነቅል ይችላል እየተመላከተ እሺ በይ ወይኔ ያሸብር አንተ ሰው ደሞ ዛሬ ምን ሆነ አልበል እንዲህ ቁና ተተነፍሳለህሳ ለዲያ ምን ነው አልቀናህም እንዴ ስቲቶ ሸጋን ወና ምን ተወሰነ ወትሮስ እንደው ላድክመው ብሎ ነው እንጂ እውነትን ይዤ እንደማያቸንፈኝ ምን ተሰውሮብኝ ጊዜው በቃ ተንግዲህ ፍርድ ቤት አትመላለስም ማለት ነው ዋን ጨርሻለሁ ታዚህ በኋላማ መሪያቱን ቤቱን ስለኛ ስለተወሰነ ፍርድ ቤት የሚባል ነገር የለም ታንግዲህ ተጠናቋል በፍጹም አልተጠናቀቀም እንደውም አሁን ነው ጨዋታው አብሎ የጀመረ እንዴት ተጀነፍክም አይደል እንዲህማ በእናት አባቴ ንብረት ሲያላግጥበት ዝም ብያል መለከተው ይግባኝም ቢሆን እንጠይቃለን ደሞ እዛ ብትሸነፉስ የት ማርቆስ እኮ ነው ይግባ የሚባል ቢሆንስ ማን አባቱ ይለቋል ይግባኝ ካንቱ እንደው ገንዘብ ልጨፍጭፍ ታለ እንጂ እንደዛማ አይሆንም አይ ወንድሜ እንዲው ታለም እንደማታውቃቱላ እሷ እናቴ ግትር ናት ሽንፈትን በፍጹም አምና አትቀበልም አይ አንቺ እንዴ አምናምን ቲቪ አስቸግራት እንጂ ዞሮ አማራስ ከፋ ስጋ አይደለች ምን ዛሬ ገንዘብ ያስወድዳት እህታችን አይደል እህትነቱማ ከፋቁት እኮ ቆዩ አሁን ዘመን እናቴ እህት ወንድም ገንዘብ ሆኗል
አዎ እስቲኛ ያያልና እርሱ ይበለው እንደናያለን። አይ ባሁኑ ምስክሩንም ምኑንም ጠንከር አድርጋችሁ እሱን መረፍረፍ አለባችሁ። አዎ አንድ ምስክር አንተ አለ፣ ሌላ ደግሞ ሀታይ ሰፈረ። ምን ጥርጥር አለው? ለእናንተ ያልሆነ አንደበት ለምን ጥርቅም አይልም? ክስ አድላ ደህና አደርሽ? ደህና አደርክ ጊዜ? እንዴት አደርሽ? ደህና እና ደህና ነሽ ወይ? ደህና ነኝ። አንተ ደህና ነህ? ደህና ነኝ። አንቺዬ እንደው አሁንማ ዘመዶችሽ ሁላ ሲያዩኝ እኮ እያፈርኩ ነው። እንደው ሽማግሌው ተልኮ ስንቀር እንደው ምን አሉ አንቺ ቤተሰቦችሽስ? አሁን እንጂ ጊዜ አንተስ መከራው ምን አይደለ? ዞሮን እነሱን የሌላ ነገር ቢያስቡ ምን ያሻላቸው ነው? ታምርሽ ነው እባበይሙ በል ጊዜዋ ለኔም ላንተም እዚህ መታየቱ ጥሩም አይደል? ደህና ዋል በይሽ። ደህና ዋይ። ክስ ደህና አደራችሁ? አሃ ከእንዴ እዚህ ቁጭ ብላችሁ ነው? ምን ነው ፈለግሽን? አዎ ወደ መንደር እየበጣሁ ነበር። ምን በሰላም? አባቤ እኮ እቤት እያበደብህ ነው። ምን አጣው ብሎ? እንዴት አዋረደኝ። በዛ ላይ ተከራክሮ ይቸነፋል ብሎ ነው። አልሰማም እንዴ? ክርክሩ እኮ ገና አላለቀም። እንዴት? እዚህ ፍርድ ቤቶችን በገንዘብ አስሮ ይዞ አይደለም እንዴ ወደ ማርቆስ ይራዘም ብዬ? የእውነትህን? ውሸቱን ተሆነማ ለማን ደስ ይበለው ብሎ ነው የሚዋሽሽ? እና አላባይ ልንገረው እሳ እሺ ቅድምና ምሳ ብላ ብዬ ልጠራ ስመጣ ለካ ተሚስት ጋር ነው። አሃ የምን ሚስት ነው የምታይ? ደሞስ ምን ታውቃለህ አይደለ? ግን ታድላ እንደምታገባ ሳስፍራት እንደሚለቅብኝ። ታዲያ የኔ ማግባት ደስ ሊልሽ ነው እንጂ የሚገባ ምኑ ነው የሚያስፈራሽ? አታለም ሳሸብሩን ታገባች ወዲህ አይደል ያላቶች? አንተስ ታድላን ስታገባት እንደማትተኝ በምን አውቃለሁ? አይ እኔማ እኮ እንደሱ አይደለሁ። እንዴት አድርጌተውሻል? አሁን ስድላ ሞጣጣ ትንስማች ትዝማ አትበይ። እኔንም ሆድ እያስባስሽ ነው። ወንድም ምን ላድርግ ብለህ ነው? እኔ እኮ ይጨንቀኝ ነው። በፍጹም እንደዛማ አልተውሽም። ይቅርታ እንደው የታለምን ክፋት አይቼ አንተንም እንደሷ በማድረግ ያስከፋው አይደለም? ኧረ ለነገሩ የኛ ነው ጥፋት። እኔ እና እሷ ሳንስማማ አንቺንም ለዚህ ጭቅጭቅ ዳረግሽ። ይኸውልሽ ስማኝሽ በፍጹም አንቺን አልተውሽም። በቃ እኔ ቃል አለብኝ። እሺ ደግሞ ያንን ማለት ነው ያኔ ታተልት እሷ እየተጣጣረ እያለ አደራ ልጄን አደራ ፍለገው ነገር ቢመጣ ስመኝሽን እንዳትዋስላለች። አንቺ ፍለገው ነገር ቢመጣ ላልተውሻል ቃል ገብቻለሁ። ለዚህ እኮ ነው የማንተን ማጣት የሚያስጨንቀው። ሲባላ ምንም ነገር ቢሆን እንደውም አንቺን ደስ ታላለሽ። በቃ ታድላን ቢሆን አላገባትም ይቅርብኝ። ኧረ እንደዛ ማለት እኮ አይደለም። ተሳንቺ ያለው ፍቃድሽ ምንም ነገር ስለማለት ምንም ገብተን ተሳከረ። አውቃት ነው እየሰማህ ዝም የምትይ?
አየል ተሆነለት እስክርክሩን የምን ክርክር አልሰማሽም እንዴ? ጨረሱ እኮ ፍጅሊት ከዴ ማርቆስ ሊከራከረው አይደል? ውሻት እስቲ ቁጭ በይ እሙት አበው በቃ እንት ሳሞራ እንዴ ባክሽ እዚህ አፈር ላይ ማንም ሞልቶለት አያውቅ በሽ እሺ በእናት በአባቴ ቤት ትንቦራቦርበታለህ አይደል? አንቺም እኮ መንቦራቦር ትችያለሽ እንዲሁ አላድልሽ ብሎ እንጂ ቤት መሀል አድሎኝ ካጋሚ ተጠጋሽ ቁልቋል ሆኜ ተይ እንጂ ታለ እኔ ምን በደልኩሽ? አንቺ እኮ ነሽ በአንቺም እንዳልኩት ያመርዝ ባለሽ ዝም በል እንዳትናገረው። ስማ ደግሞ ያቸነፍከ እንዳይመስል አውቀን የተቸነፍንልህ እና እኔን ምን አድርግ ነው የምትይኝ? አንቺ ደግሞ አንተ የምታረግልኝ ዕቃ ልወስድ ነው የመጣሁ። የምን ዕቃ? ድርብ ነዋ። መቼስ አቸንፍ ያለው ብለህ ትከለክለኝ እንዳይሆን። ዞሮ መከልከል እችላለሁ። ግን እኔ እንደ አንቺ አይደለሁም። ኧረ እባክህ የእናቴ ነው እኮ። ሰውን ትወዱ ተነላጮ አሉ። ዞሮ መከልከል እችላለሁ። ግን እኔ እንደ አንቺ አይደለሁም። ግቢና ውሰጂ። ና እናንተ ስጠኝ። ገብተሽ አትወስጂም እንዴ? የማታውቂው ቤት አልገባም። ለምን? አውቄባለሁ። ደግሞ ስገባ ልሰርቅ ገባሽ ብለህ ልትዘጋብኝ። አዎ አንተ ብቻ አይደለብን። እንደዛ ማቶን አልሰጥም። ምን ታመጭ? አልሰጥም። እታለ እንዳታሰስጂ ተፊቴ ጥፊ ነው። እሺ ጥሩ፣ በቅርቡ አሳያለሁ። እና እንደው ወደዛ ወደ አረጭ ቤት ሄደን እየቀማመስን ብንመካከል። ዞሮ አንተ ላረቂው አታስብ። ዋናው ለምስክርነቱ ተዘጋጅ ብቻ አታስብ። አያቺ ሸረሪት አንድም እኮ ያስቸነፈችኝ ህጣኗን እሱ ያሳድግ ስለተባለ ነው። አንተ ምን ህጣናት ይችማ? አንተ ደግሞ ህጣንማ ህጣናት ወይቶማ እንዳለ ህይወቱን በጥብጫ ነው ተዚህ ግድም ድራሽ አባቱን ማጠፍ። ሰላም አይባልም እንዴ? ደግሞ እናንተ የምታውቁትን ሰላም ነው። ዝም በይ ወስፌ። ኧረ በለጠ ልቀቃችን። ሰይጣን ሳታስንሳብኝ። የትኛው ሰይጣን ነው የሚነሳብህ? አንተ ራስህ ሰይጣን አይደለም። አንቺ ይችማ ደርሳ የለ ወይ ተዋትማ። አንተ እንዲሁ ከባድ እኮ ከባድ ነው። እንዲሁ አንተ ተለቅ እንዲሁ ጆርጅስ ደግ ነው። እንዲሁ ነገሩን እንትን ቢልም ይችን አረጨስ ባይሰጥም ይችን እየቀማመስ እንዲሁ ባንጥባት ምን ይወጣናል? ልክ ብለሃል። ነስቲ ቅጅባት አይን ያለ ቆንጆ አረቂ እኮ ነው። አንተ ልጅስ ቆንጆ አይደል? ምን ያንሳታል? ሀዲያን የለካላረቂውን ብላማ አይደል እዚህ የተቀን የምትሽጎደጎድ ዋላስ ምን ሆነ ብሎ ይመጣል ደግሞ እዚህ ችን የመሰለኝ ቆንጆ እያለ ነው እንጂ ሌላ አቶ መሰለ እንጂ እኔ እኮ አንተ እንዲሁ እንደዚህ አይነት ነገር እኮ እንዲሁ ተብሎ አይገባኝ። ጆርጅስ ምን ብለህ ነው? አይ ተቀመጥ፣ አይገባ ተቀመጥ።
ተያይዛችሁት የልጎመስ ኋላስ አጣጣርገን እንጂ ለባለተራ እኮ አዎ ልክ ነህ ሁሉም ለባለተራ ይለቃል በሉ ጠጡትና ታኔ ሂሳብ ይደረግላችሁ እስቲ ይሄን ይጠጡትና አርግላቸው ከኔ ሂሳብ የኔን ፋቴ በሂሳብ ይነምጣል ጠጣ እንጂ ያባት ቤት ሲዘረፍ አብረን ዝረፍ አሉ በልጠጣ ቃብና ጣብረን በላና ወትሮስ ዱባና ቀብ ስራው ላይ የቅን ውሃ ቢወቁት ማነው አንተ ሞጭ ማነው አንተ ዱባ ጃባ አረ ተረጋጉ እናንተ እኛንም እዚህ በያረቂ ቤት የቄው መሳቂያና መሳለቂያ ተር ይባሉ ጃባቱ የኔ አባት ማለት ባንታ አፍ የሚጠራ ምን ልትሆን ቢገባ እኮ የኔ አባት ባንታ አፍ የሚጠራ ነበር ቆረቆንዳ አይደለም መሳደብ ማፍንጫ ብደፋስ ሁሉ ሞከረኛ ሞክረኝ ወይ ተው እንጂ የምናምን ከሚያው ማሞከረኝ ተው ምናምን ትንሽ ዛሬ ብለቀው ሚካኤል አፈረኝ ኧረ ተው ተረጋጋ ዛሬማ ደፍቸው ተው እንጂ ምንጭ የሚለውን አሰማው ተዛ እንደዛ አስፈንጥሮ አስወጣኝ ዝም አልኩ እዛ አላስኖር አላስቀምጥ አለኝ ደግሞ አሁን አሰማው እንደ መቷለው እያልኩ ተው ጊዜ ምን ይሄ ለዚህ ለጅል ብለህ አባት የሰጠህን ቦታ ልታስወስድ ነው እንዴ ተው እንጂ ጊዜ ተረጋጋ መጃ መቀመጫ እኮ ሳትያጠቅ ድግራ እኮ ነው ግብት ያለ ጊዜ ተረጋጋ ልቦና ግዛ እንጂ ለዚህ ለአንተስ ማን አላት አንተ አይደል ያለህ ስማ ወልድ መንፈስ ቅዱስ ለነገሩ እሱን መጥቼ ማን ጀግና እንዲያላል እሱን ማለት ጀግና ልትባል ነው እዚህ አገር ቤት አንቺ ለምለም አረ ለምለም አቤት ነይ እስቲ ተወኝ አታቃጥለኝ አይ ዘንድሮ ክራማት እንዴልኝ አንቺ ደግሞ ምን ሆንሽ ባይሆን እኔ ልበል እንጂ አሃ ቀደም የሰፋው ድርብ ቤት ነበረኝ ያን ላመጣ ወደ ቤት መሄድ እሺ ምን እሻለው ከዛማ እቤት እንደሴት ተጎልቶ ወሯል ቆም ስቅለን አሳይቶ ሰደደኝ እንጂ መታሽ እሱ ይሻለኝ ነበር ኋላስ በስድብ ልብሴን አስጥሎ ሰደደኝ እንጂ እንዴት ዋልክ ታየይዘው የለ በዚህ ድርቅ ተለፋለህሳ ምን ላድርግ ብለህ ነው በጋተ ክረምት ታልተለፋ ተሆነ ብለህ ነው እሱሳው እኔ የምልህ እንዲሁ አንድ ጉዳይ ላጫውት ነበር ታዲያ ምን ችግር አለው ብለህ ነው እንዲሁ ምን አለበት ታዚህ ታሸብር ጋር እንዲሁ ምን አለ ሰላም ብታወርዱ እንዲሁ ከንቱ ገንዘባችሁን ባጨርሱ እኔማ ድሮስ እየለፈለፍኳን ነበር እንዴ ሲረታ አርፎ ሊቀመጥ ጉዳይ አይ እራታው ብለህ ሳትጉራራ ጉዳዩ ገና መች አለቀ ደህናዋል ጊዜ ጓዜው ልክ ነው እንዴ መተምሳብ ላይ እንዴት ዋልሽ ክሱ ገና መች አለቀ የምን ክስ ጊዜ ጓሳለ ግራ አበቡ ነግራኝ ነበር ምኑን
ክሱን ወደ ማርቆስ ይግባይ ጠይቁ ያለ እንዴ? እዚህ ሲቸነፍ ጊዜ አይደል እንዴ እዝሆን አንተ የመሰፋፈሩ እንድትበላ ብሎ ነው አሉ እዛ ያረገው። አይ ተውት። ዞሮ ዞሮ እውነት ታሰለስላለች እንጂ በፍጹም ተቆርጣ አትወድቅም። በልልቅስ ተብሎና በይ መጣው እና ልትከራከረው? አሃ እኔማ እሱ ታልተሸሸ ድረስ በፈለገው መንገድ ቢመጣ አከራከረዋለሁ። እኔ የምልህ ነገ የት ነው የምትውለው? ነገማ ማርያም አይደለች እዛው ገበያ ነው። በል እንግዳውስ እዛው እንገናኛለን። በል እና አሁንም አቸንፈዋለሁ ብሎ ያስባል የምትለኝ? አዎ እሱ በመጣበት መንገድ ይገጥመዋለሁ ብሏል አለ። አዎ እገጥመዋለሁ ብቻ ሳይሆን እረታዋለሁም ብሏል። አረ ነው እና ነገ የት እንደሚሉ ሳጣራው? አዎ የት ነው አለ? ገበያ ነው ሙሉ ብሏል። ጥሩ እንግዳስ ነገ ፈጥርቀው እመጣለሁ። ደሱማ ጥሩማ አይደል? ባይሆን ሲመጣ ጠብቀን በአፍንጫው መድፋት። ለማንኛውም እንግዳ አስረፈር ነው አይደል? ሰማኝሽ እንደው ተገፋ ብለሽ ነው ያው መቼም ቤቱን ዝጊ ውስጥ ወሽ እንዴት አደራችሁ? እንዴት አደረ? ወደ ገበያ ነው ብለናል። እና ምን ይዘረው የት ነው የምትቀመጠው? በኋላ አብረን እንድንመለስ እንደ ነገር እዘውት እንደተናንገ ነው። በሉ እኔ እንኳን ቸኩላለሁ። እዛው እንገናኛለን። በል ወንጀላችን ላይ ቀር ባለበት ዋሳይን ጣጣ አድርገውሽ እናው እንዴት አይደለም? አዎ ያልኩት ወንድሜሽ አባቱ ተደብቆ ነው። መቼም እኔ እንደምመጣ ስላወቀ ፈርዶ ነው አይደል? ዝም በይ ውቂያ
የምናምን ቴሪና የታባቱ ነው ሄደ እገቢያ ማለት ወጥቷት ሄድ ይገዛችሁ አንተ ሀገር ይዘሽ ወዲሽ እስቲምታሽ የጎጆ ወደ ታባቱ ሶማል ወጥቷት ህዝብ ባለበት አባቡ እስቲ አንተ ጀዋ ምን ሆነ እንዴ ተጣጣበ አንቺዬ እንዴት እንደናፈቅሽ ነይ እስቲ ሰማያዊን ስበት ለባበይ ነግረውና ደሞ እንዲያታስገድለኝ ለኔ ስትይ ብትሞጪ ቆጭሻል እሱስ አይቆጨኝም ለጣበቡ ለተነው ሽማግሌ ልከም ታገባኝና እስከታገ ልጅ ያስተፈቀደ ካንተ ጋር ይቻላል አይዞሽ በቁር ይሞታል አሁን ወንድምሽን አንዳንድ ሁለት አልሰራው ብዬ አዎ አባቤ ደግሞ ከእንዴት አለው ምንም ነገር ያንገራግር ስለዚህ ደግሞ ከእንዴት አባቅ አርገህ በሁለት አሰራ ከእንዴት ደግሞ የሰው ነገር ይከብዳል እና ሳያንገራግሩ የኔና ያንተ ሰርግሽ እንዲል ያደርጋቸው እኔስ ታዲያ አንቺን አገኝ ብዬ እንጂ ወንድምሽማ የሚያደርገው ጥሩ ማለት የእሱን ስራ ረስተውና ይልቁንስ አንተ የራስህን ጉዳይ አፈታ በርሳዬ ማለት በይ ደህና ናፍቀሽ ነው የልቤን አደረሽው እዚህ ሆና ነው እንዴ? እንዴት አመሸ? እኔማ ምን ሆናለሁ ብለህ ነው? ሰዓት በውስጤ እየዋል ወልዶ አላስወርደው። አይዞህ እኔ ምን እንዲሁ ይሄን ያረገስከውን ሰዓት የሚያስወርድ ያለ ሐኪም ብታገኝስ? ታለማ ያለኝ ሁሉ በገበርኩለት እና ያስረገዘ ምን እንዲሆን ነው የምፈልግ? እንደ ቤተሰቦቹ አፍርደም እንዲበላ በል
የሐኪሙን ውለታ እንዳረሰ ግድ የለም በልሽ በቃ እየመሸ ነው እኔም መሄድ አለብኝ በል እንግዲህ ደህና ደር በል ሰላም ደሩ በል መጣል እንዴ እንዴት አመሸ ደህና መሸሽ አትቆይም ነበር እንዴ ልድ እኔ ደግሞ ቡና ጠጥተህ ትሄዳለህ ብዬ አይ እየመሸብኝ ስለሆነ በጊዜ ልድ ካልከሽ በል ሰላም ደሩ ስማ አሸብር አሁንስ በጣም ነው የመረረኝ ደግሞ ምን ኮንሽ ቡና መጠጫ ልጣ እንዴ ተርኩበት የእናቴ አባቷን መሬት አስወስዳ ባል እንደሌላት ሴት እየተባልኩ ተባለ እንዴ ኋላሳ እኔም ብቻ ቢሆን እኮ አይቆጨኝም አንተን መጨመራቸው ነው እንጂ እንደ ግርሳት የፈጀኝ ዝም በይማ በቅርቡ ሁሉም ጭጭላል በል እስቲ አንተ ስምን እኔስ ግራ ገባኝ ምና እንደው ትምህርቴን ተምሬ ጨርሳለሁ ብዬ ነበር ግን ብታይ ወንድ ሁሉ መንጋጋት ነው ብታይ እኮ ወንድ አንቺ ላይ ስመይ ደግሞ አንቺ ታላየሽ አታምኝም እሺ ማን ጠየቅሽ አረ ብዙ ነው ምኑ እንደው ሁሉ ማለት ይቻላል እንዴት ነው ሁሉ ስም ያላችሁ የመጣው ሁሉ ለኔ ነገረኛል እንዴ ብቻ ስሰማ ሽማግሌ ተላከ ነው እንደው ታዚ ተቀቡ እንኳን ብጠራለሽ እሺ ጥሪልኝ ልጥራለሽ ጥሪልኝ አውቀሽ ነው ታዚ መንደር ማሸጋው እንዳለ ሸጋ ማንነት አረኔ ሳልመጣልኝ ምት ተበለጠ ውጭ ሸጋው እንዳለ እንዴ በለጣችሁ እሱም ሊያስለምን ነው እና እሱ ነው ሸጋ ያልሽው እና ታሱ የበለጠ ሸጋው እንዳለ እኔ እኮ ማን ልትይ ነው ብዬ ስመኝ እና ምን ልበለው ምን ትይኛለሽ ኧረ እኔ እንጃ ደስታለሽ ወይ ታላለሽ ደግሞ ይልቋንስ ጊዜ ዛሬ ተዶኗ መታችሁ ወንዝምና ኧረ ምንም እስታውን ሳለው ብዬ ነው እንጂ ልማቱ ሊሄድ አሁን መጥቶ ምሳ በልቶ ደግሞ ተመልሶ ሄደ በይ ስመኝ ልሄድልሽ በኋላ መጥቼ ደግሞ እንጫወታለን በይ እኔ ምንሽ ለምን አንዱን በሬ ሸጠን እንከራከርበት በሬውን ሸጠ እና ዞሮ ባሁንማ ተከራክሬ ቢረታኝ ለዳኛውም ቢሆን ከፍዬ ማቸነፍ ግዴታዬ ነው እሱማ ልክ ነህ በሬውን ሸጠ በምንድን ናርስ ባናስስ በሱማ ተረትቼ ሰው መሳቅ ያሉ ነው በዛ ላይ ባቸነፍ እኮ እናት አባትሽ መሬት አንዱን ብድሸጥ የትየለሌ ነው አይ እኔ ደስም አላለኝ በሬውን ሸጠን ብንረታስ ምን ነው ወንድም ሲቸነ ማየት አትፈልጊም ነው ወይስ አረሻችን አሳሰበሽ እሙት አሸብር ወንድምነቱን ተፋኩ ስንት ዘመኔ ታሱ ይልቅ አንተን ብዬ አይደል እንዴ አሁን ቢታመም እሱ አትሄጂም ቱ መጨከን አይደለም መታመም ቢሞት መቀብሩ አልደርስም ታዲያ እንደሱ ታልሽማ ለምን ቀልጥሜ አላጋድመው እሱማ ለጊዮርጊስ ስለቴ ልገባ ሆነ እርግጠኛ ነሽ ለምን አሸብር እሙት ያንተን ስጋ እሱ ተሰባብሮ ሲንኳን ገግባየው ምንኛ ተደሰትኩ ነበር ያኔማ አንተም ወንዶንክ ነበር በይጥሩ እንግዳ አስጠብቂ አይንሽ ጉዳያል እንደው አንቺን ባይሰጠኝ እኮ ውሃ ነበር የሚበላኝ እውነት እንደው አንተ ደግሞ እንደውኒ ማሞጋገስ ትወዳለህ ወድጄ መስሎሽ ነው እንደው እስኪ እስቲ ታጠቢ ይበቃል እሺ ፍቅራችንን ያርዝመው አባ ያልኩህን ነገር አመጣ አዎ አምጥቻለሁ በፍርድ አግኝተኸዋል
ትክክል ነው። በፍርድ የተገኘ ነገር ከእንግዲህ በላይ ምን ይደረጋል? አይደረግም። ስለዚህ እናንተ አይ ተውላችኋለሁ ልጁን ተወሰደው ካልክ ካንተ ይንጣ እንጂ በፍርድ ያገኘው መሬት እኔ ስጥ ብዬ አልፈርድም። እናት አባቴ በህይወት እንዲያሉ ታዲያ ዋናው መሬት አይደለም እንዴ ቁልጣባን ቁርጥ አድርጎ የሰጠ? አንተ ምንድነው የምትል? ያሁን እኮ የተሰጠው የጎጆ መውጫ ነው። የወሎት አባቴ ያልገባሁት ነገር አለ። እሺ እኛም እኮ ትሰጥ ያልኩኝ የደራሿን ነው እንጂ ሌላ ነገር አይደለም። እሷም ብትሆን የደራሻችን ነው እንሰጥ ያለ። እሱም እንዳባት ሆኖ ያቺም እንደ ልጅ ሆና አሳዳጊ ነው፣ ሙት አሳዳጊ ነው ያለ። ነገም ብትፋረሽ የምትገቢ እዚያ ቦታ ላይ ነው ያለ እና ተውት። እንኳን ህግ ሰጥቶት ቀርቶ የጉልበቱ ይቅርባችሁ ተውት። ዛሬ ታንድ ወንድምሽ ጋር ብትጣይ ዛሬ በደም ትለያይ፣ ነገ ተነገ ወዲያ ወዲያው ነው የምትሆኝ እና ተይው። አስታራቂት አንቺ ነሽ። ተው ብለሽ ተባልሽን ተቆጭ። ያሁን ዘመን ሽማግሌ እንደውስ ህጉም ሆነ ሽማግሌ ለባለ ጊዜ እንጂ ለተበዳይ አይሆንም። እንደውስ አይደለም ወይ ጉልበት ነው እኮ። ኧረ እስቲ ቆዩሉ ተሎ ይኸውልህ ካልቻሉ አይገኝ ሁሉ ተብሏል። የቻለ ሰው ነው ንብረትንም ልጅም ማሳደግ ያለ። ይሄ እንደዚያ ጭብጨባ ነው። ሰው እንቅልፍ መተኛት የለም መራመድ የለም። አንተ ብትተወው ወይን ችላ ብለኝ አላሳረሰም። አነጋገሩ ይሄ ልጅ ጤነኛ አይደለም። ትዳርን ለመፍታት ነው የጥሩ። አንተ ተመከርና አንተ ኧረ ይቅርብ ይበል። አንተም ላትበለው እሱም ላይ በለው ሌላ ላይ እንዳደርሱ የውሻው ማይድረስበትና ነፍስ አውቀህ ያቺ ቁጣይ መሬት ብትገላገሉ ይሻላል። እሱ ተልቡን የመቶብህ አፍሯል። አነጋገሩን አትየም እየገሸለጠን ሽቅንቁልቁል እኮ አየን እኮ አንተን ባለመሬቱን እኛንም ሽማግሎች እኮ አላፈረም እኮ። እናንተ ተወው ልጄ ተወው ይቅርብ። ተስማሙ፣ እናስታርቃችሁ፣ ሰላም ሁኑ። አብራችሁ ብሉ፣ አብራችሁ ጠጡ። እንዴት የእናት ልጅ ይጋደላል? የለም አገር ባለ ጊዜ እንዳይሆን አደራችሁ። ተው አብራችሁ ብሉ፣ አብራችሁ ጠጡ። ተው እናስታርቃችሁ፣ እናስማማችሁ። እሺ እኔማ ተናንተ ፍርድ አልወጣም። ደስ ባላችሁ ሰዓት እኔ ጥሩም እናንተ ፍርድ አልወጣም። ይሄ ነው በጣም ነው። ተው አንተው ትሻላለህ። እሺ በላ ሰላም ዋሉ። በቃ ወደ አንቺ እየመጣሁ። ምን ነው በሰላም? ለምን ጉዳይ? አዎ በደህና ነው። ያው የዘላለም ደህንነታችንን የሚያረጋግጥ ነገር ይዤልሽ ነው የመጣው። ምንድነው? እስቲ ልስማው። ይችን እንደምንም ብለሽ ለጊዜ ትሰጪዋለሽ። ቢሞትስ? ጅል ታዲያ እኔ እንደው ፈልጌ ይመስልሻል? ኧረ አንተስ ውስጥ ደግም አይደል? ስሚ እሱ በየትም በይው በየት እሱ እንዲሆን መሞቱ አይቀርም። እኛ ግን አሸብረን ብናገዘው እሱ ደግሞ ለኛ አለድም ጊዜው መምጮ ደርሷል። አሁን ነው የሚመጣ። አያየሽ እንጂ ተሰናደው። በቃ አንቺ ካልሄድሽ እኔ ልሂድ። በይ አንቺ ስመኝሽ። እሺ እስቲ ርቦኛል። ደግሞ አጠና ብርጭቆ ነገር እስቲ። እሺ እንዴት እንደርቦኝ በስ
ተው ይደፋቶ ዋ አይሽ አንቺ እግዚአብሔር ስጣላ እኮ ሳልታጠብ ልበላ ነበር። ታጣለ ስመኝሽ አቤት እስኪ ዋ ጨመሪበት። ደግሞ ምንድነው ውሸቷል? ምን ተሰማሽ እንዴ? የምን አውቃለሁ። ከምንጩማ ተሆነ ችግር አለ እንጂ መጣሽ? አገኘሻት? አዎ አግኝቻታለሁ። እና ምን አለች? እሱስ ነግራኛለች። እና ቤት ቁጭ ብሏል ወይስ? አሁን ልማቱ ነው ያለ። ተዛም ሰው ሊበላ ይመጣል። ተዛም ተመልሶ ወደ ልማቱ ይሄዳል። ጎበዝ፣ የኔ እህት ባትሆኚ ቆጨ ነበር። አሁን ክንዳችንን ይቀምሳል። ጮት አልሰማህም? አልሰማሁም። ጨመርሽበት? አዎ። በይ በቃ የሚሆነውን አብረን እናያለን። ይሄ ምናምን ያልመቶ ማለት ነው። ትንሽ ታገስ። አተበለጠ ያችን እየተሳሳተ መረጃ ነው እንዲነገር እንደው ቀረ አይደል? በለጠ ለማንኛውም እኔ ከውጭ ልጠብቀው፣ አንተ እሷን ጠብቃት። ሰማኝ? ምን እያደረኩ ነው? ስሙት ልልቀቅ። ኧረ በለጠ በማርያም፣ ኧረ በለጠ እንዴት ነው ስሙት?
ላይ የሚጫወት ቢኖራል ማለት ነው። አላወቀኝም ማለት ነው። ሌላ ሴት ላይ ቀበቶ በታበት እንጂ አፈር ወላስጠብጠው ያበው አይደለም። ወይኔ አራባ ተሮቢ በማሪ አራ ልቤን ከዳኝ እንጂ ጊዜ ደህና ነህ? ደህና ምን አንቺ ፍታሽ ሰው አራልተፈውም መንደር እኮ ያሶቼ ጋር እየዋልኩ ነው። አሁንም አንተም እኮ ቤት አትመጣም። እኔ ሳለው እንዴ የትምህርት የሙኒሲቲ ጊዜ ነው እንጂ እና የባለፈው ነገር እኮ ለታከለ ነግራት ብዬ አንተ ዝም ስትል ዝም አልኩ። እኔ ዝም አላልኩም። እንዴ ጉዳይ ምኑ አላልቀ ሲል ጊዜ ነው እንጂ እኔ ዝም አላልኩም። ደሞስ ቅበላ ቢያልፍ ፋሲካ አለ አይደል? ባይ አንተ ሰው ምን እንደው እንደዚህ አስደንብሮ አስወጣበል እንጃ። እኔስ ምኑን አወቅኩት? ብቻ ምን የሆነ ነገር ከጀርባዬ ሲጀልጠኝ አይደል እንዴ ተገባውበት ስመምስ ወጣ የተሰማኝ ምን ጊዜ ውስጥ ነበር ማለት ነው እንጃ መሰለኝ። ኧረ አይደለም። ኧረ ካንተዬ አሁንም በደንብ አለቆ ምን ውርቂናት። ወይኔ ጀታይ ለካ እሱ አረስቶት አይኔ ነገር እንደው እሱን ሳይ ነው እንጂ መንገድ የጀመርኩት ወደ ቤት አልነበረም። ሲመስለኝ ጊዜ ምን ግዝ ያመጣ ተረጋጋ እንጂ። ለማንኛውም ዝም ብለህ ነው ማለት ጨረስከው መሰለኝ። ያቺ ልጅ ለይታን ይሆን መሰለኝ። ደሞ እኮ እናቱ ከመሞቷ በፊት ሊያገባት አስጠይቋት ነበር። የእናቱ መሞት ነው እንጂ ሰርጉን ያስቀረው። ያያ መላኩ ሊናት እንዴ? አው የሆነ መላ መፈለግ ሳይኖርብን አይቀር። ወይቶ ያችን አበቡን ፈለገና ናግኛትና
ልጅቷን ፈልጋት አምጣና ተንፍሽ ብትል ተነ ቤተሰቦቿ ነው ሳትም ለቅባት። እኛ ብንሄድ ይሻላል። አበቡ ግን አበቡን ተጠራጠርካት እኮ። እሷ እኮ ታሰበችበት ተነብር ቅንድብ ጠጉር ታመጣለች። ግን ምን እሷም ታከፋች ታግርሙ ጀሌ ታና ጥቅም አልሆና መቀመጫ መራመጃ ልታሳጣ ትችላለች። መራመጃ አረ ምንድን ነው የሰራው? ተመስገን ነቃሽ እማዬ ነቃሽ። በህይወት ማቆየት ከፈለግሽ ውጭ። ጊዜው አንተስ እንዴት ነው? መሻትልፈውሃል። ተረጋጊ፣ እሱ ደህና ነው። ጊዜ ምን ይሆንክ ነው? ጊዜው እንደዚህ ማታረገው ተወልጆ ወንድም እኮ ታውጪ። ይሄ እኮ በህግ የሚፈታ ነገር ነው። አየሁት እኮ በህግ ይፈታል ብዬ እኮ አየሁት። ትዕግስት ፍራቻ መስሏቸው ጉራ ወጠራቸው እኮ። ኧረ ታድል ኧረ እንደው በእናትሽ ሞት አንቺን እሺ ልሽ እንዳላስኩኝ። ኧረ በጊዜ ተምግፋለሁ። ተው እንጂ ባድሞስ የቤተሰቦቻችን ዝብረስ ለማን ደስ ይበል ብለን ለማን በል ወንድም እኮ ተው እንጂ እትዬ ትደፊብኝ እሺ። አንቺ ደግሞ ጭንጀና ወይስ ከተነ ብለሽ ነው? ኧረ በፍቱ እናንተ ማን ይታመናል? እንደው ግራ እኮ ነው የገባኝ። አንቺ ደግሞ ጥሩ አይደለሽ። ከሰው ጋር እየኖሩ ምን ጤንነት አለ ብለሽ ነው? ምን አጋጠመሽ እስኪ ንገሪኝ። እኔማ ምን ሆናለሁ ግን ያቺ ስመኝ ዛሬ እንደው እግዚአብሔር ነው ያወጣት። ምን አጋጠማት? በይ ቁጭ ባለችበት አይደለም እንደተደፈረችው። ምን ታወራችሁ? ማርያም ምን ሌላ ሰውስ ቢሆን ወይኔ እቴ ማን አባቱ ነው እንዲያለ ስራ ይሰራ? በይ በለጥ አይደለም እንዴ ወሬ አጣቶ ገብቶ የደፈራት? የኛ በለጠ ይሄ ጉድ ነው። ረሳ እሱም ወንዶ ነው ያርኩስ ባጭር ያስቀረውና አቻ አበቡ ኧረ አበቡ ነይ እስኪ። ያችን ያያ መላኩ ልጅ ታውቂያት የለ? አያ መላኩ ደግሞ ማን ነው? አላውቀውም። እዛ ታች መንደር ሳሲ አንተ የተለየ ምልክት ጣለጠ ቁመት እዛ እታች እንዳራገው አላውቀውም። ደግሞ ተልኬ ነው የመጣው። እሺ አንተ ደግሞ ከፈለክ ራስህ መሄድ ትችላለህ። እዚህ እንደ ጭንጋረድ ስር ለስራት ብል ወንድ ምሰል እንዴ እኔ ወንድ አይደለሁ በሉ የራሳችሁ ጉዳይ።
በእቴ ትመጣ አልተዋወቅናትም። ሞትን ነው ማን ጅማ ያለ ነገር እንደዚህ ያንጋጠጠች አታናግረኝ ወይ? አንተ ጋር የተነጋገራችሁት ነገር አለ? ኧረ በፍጡም ብዙ ዓመት አልፎታል ከጀመረን። ስማ ሀገር ተበላሽ። እንዴት የውሻ ፈርነሱ እሳት ጎርቶ መጣ ጊዜ ያተረፈው እንጀታ እያመሰገነ እንዳይኖር ወደ ቤተሰቦች የሚልከው መላክን የሚፈልግ ሆነ ይምጣት ነው። አሸብር ስሞት ትተው እንዳትንቀሳቀስ አለው ነው መቼ ሆነ የሚታይ ጉልበት እንዳንተ ስራ ቢሆን ሲያስ ነበር። እና ታከምና እንነጋገራለን።